ሰላም ውድና የተከበራችሁ የኔ ቻናል ቲዩብ ተከታታዮች እንዴት ቆያችሁ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት የአንዲት እህታችን ጉዞዋን በየመን በባህር ያደረገች የህይወት ታሪክን በዚህ መልኩ ይዤላችሁ ቀርቤያለሁ። ተከታተሉኝ። እንዲህ ትለናለች። ወደ ሳውዲ አረብ ጉዞዬን ስጀምር በአይኔ ውስጥ የነበረ ብቸኛ ህልም ቤተሰብን ከድህነት ማውጣት ነበር። ያ መንገድ፣ ያ የባህር ጉዞ መቼም የማረሳው የህይወቴ ትልቁ ፈተና ነበር። ሞትን የተጋፈጥኩበት፣ ተስፋን የቆረጥኩበት፣ ግን ደግሞ የሰው ልጅ ምን ያህል ጠንካራ መሆኑን የተማርኩበት ወቅት ነበር። በዚች ትንሽ ጀልባ ውስጥ ስንሄድ ሰማዩም ባህሩም ሲጨልምብን ተስፋ የቆረጡ እህቶቼ ድምጻቸው ይሰማኝ ነበር። በባህር መሃል ስንሆን እዚህ ጋር ይሄ ነገር ያበቃል ብዬ አስቤ ነበር። ረሃብ፣ ጥም፣ በጣም የሚከብድ የአየር እና የየብሱ መናወጥ፣ የሰው ልጅ ህልውና የሚያደርገው ፍልሚያ ሁሉም በአይኔ አይቻለሁ። በዚያን ሰዓት ያበረታታኝ የነበረው የሀገሬ ጥያቸው የመጣሁት ቤተሰቦቼ ፍቅር እና ለአንድ ቀን እንኳን ተለይቻት እቆያለሁ ብዬ ያላሰብኩት እናቴን በፈገግታ የማየት አለብኝ የሚል ጽኑ እምነት ብቻ ነበር። ሳኡዲ እንደገባን ትግሉ አልቆመም፣ እንደቀጠለ ነበር። አዲስ ህግ፣ አዲስ ማህበረሰብ መቀላቀል፣ መላመድ እጅግ በጣም ከባድ ነበር። ደላላን ማፈላለግ፣ ስራን መቀጠር፣ ሌላ አዲስ ቋንቋ ጋር መታገል፣ መላመድ፣ አዲስ ስራ መልመድ፣ ብቻ ምን ልበላችሁ እጅግ በጣም ከባድ ነበረ። ብዙ ጊዜ አረቦች እኛን ከህግ ውጪ ወይንም ደግሞ ህገ ወጦችን ሲቀጥሩና ህጋዊ ሆነው ከሀገር ቤት ወጥተው ለሚሄዱ ኢትዮጵያውያን እጅግ ለየት ያለ አስተያየት አላቸው። ብቻ ምን ልበላችሁ እጅግ በጣም ከባድ ጊዜን አሳልፌያለሁ። የአረብ ስራ አያልቅም። አንዳንዴ ስራዬን ጨርሼ ተኝቼ የምነሳው በሰው ቤት ስራ ከመጠን በላይ ድካም ነበር። ብዙ ጊዜ እንባዬን በጣም አነባለሁ። ትራሴ በእንባ ታጥቦ ያድር ነበረ። ግን በውስጤ አንድ ድምፅ እንዲህ ትለኝ ነበር፣ የአንቺ ችግር ይሄ የችግር ጊዜያዊ ነው። ያንን የባህር ሞት ያተረፈሽ ለትልቅ አላማ ነው የሚለኝ የውስጤ መልእክት በጣም አምናለሁ። እናም በራሴ ሁሌም በሙሉ ተስፋ ይኖረኛል። በጥሩ ንግግሮች ራሴን በጣም በማጠንከር ዛሬን አለው። ውድ እህትና ወንድሞቼ ይህ ታሪክ የምነግራችሁ ለርህራሄ አይደለም። በስደት ላይ ያላችሁ፣ በሰው ቤት ውስጥ ያላችሁ፣ በማይመች ስራ ውስጥ ውጥረት ላይ ያላችሁ በሙሉ የምትደክሙት በባህር እና በየብስ የሚገጠማችሁ ፈተና ቀላል እንዳልሆነ አውቃለሁ። ግን እመኑ፣ የዛሬ እንባችሁ፣ ድካማችሁ የነገ ድል ነው። በባህር ውስጥ የነበረው እኔ ዛሬ በጣም ራሴ ላይ ምን ያህል እየሰራው እንዳለው
በራሴ ብዙ ነገሮችን እያሻሻልኩ እገኛለሁ። እናም በልባችሁ ያለው ህልም አትተውት፣ ችግር የዘላለም አይደለምና ስራችሁን በታማኝነት ስሩ፣ ራሳችሁን ጠብቁ እና ከሁሉም በላይ በፈጣሪያችሁ በእግዚአብሔር ሁሌ ታመኑ። ራሳችሁን ከጸሎት አትዘንጉ። ይህ የኔ የህይወት ታሪክ ነው። እናንተም በራሳችሁ የህይወት ታሪክ ውስጥ አሸናፊ እንደምትሆኑ አትጠራጠሩ። ነገር ግን ውድ እህቶቼ ከሁሉም በላይ ልንገራችሁ የምንፈልገው ይህ ነው። ስደት የትም ቦታ ሁን ራስን መጣል ማለት አይደለም። እዚህ ሳዑዲ ውስጥ ስሰራ የቤት ውስጥ ሰራተኛ ስለሆንኩ ብቻ ራሴን ዝቅ አላደርግም። እኔ የቤተሰቦቼ ተስፋ፣ የወደፊት ህልም ያለኝ ጎበዝ ታታሪ፣ በራሴ መቆም የምችል ልጅ ነኝ። ስለዚህ እናንተም የምትችሉትን ሁሉ አድርጉ። እህቴ በስደት ያለሽ ባለሽ ጊዜ ለራስሽ ጊዜ ስጪ። ይህ ማለት በቀን ውስጥ ለጥቂት ደቂቃዎች እንኳን ለራስሽ፣ ለነፍስሽ፣ ለህልምሽ አስቢ። ነገ ከዛሬ የተሻለ ሌላ አዲስ ቀን ነውና እውቀትን ፈልጊ። ዛሬ ዓለም በዲጂታል ታስራለች። ስልካችሁን በደስታ ብቻ ሳይሆን አዳዲስ ነገሮችን ለመማር፣ ቋንቋን ለማሻሻል ወይንም የሙያ ክህሎቶችን ለማዳበር ተጠቀሙበት። አትፍሪ። ሁል ጊዜ ስትኖሪ በጭራሽ ራስሽን ተስፋ በቆረጠ መስመር ላይ አታስቀምጪ። የትናንቱ እንባ ለነገ ደስታ ፈገግታ ይሆናል። በባህር ውስጥ እሞታለሁ ብለሽ የምታስቢው የሚመስልሽ ሰው ዛሬ በራሴ መንገድ የራሴን ህይወት የምቀርጽ የመኖር ከሆነ የምትይ እናንተም በተስፋ የምትኖሩበት የምትፈልጉትን ነገር የምታደርጉ ልጆች እንድትሆኑ አምናለሁ። እኔ በአሁኑ ሰዓት ለራሴ ጊዜ በመስጠት ብዙ ነገሮችን በመማር አዳዲስ ነገሮችን ክህሎቶችን በመገንባት ራሴን በማሻሻል ሂደት ውስጥ ራሴን እያገኘው መጥቻለሁ እና እናንተም እህት ወንድሞቼ በስደት ያላችሁ ሁሉ ይሄን አድርጉ በማለት የኔን ተሞክሮ በመናገር ላይ እገኛለሁ። ስደት የመጀመሪያችን እንጂ የመጨረሻችን የህይወታችን መጨረሻ እንዳልሆነ ሁሉ ውድና የተከበራችሁ የኔ ቻናል ቱብ ተከታታዮቼ ታሪኩ ይህን ይመስል ነበር። ሀሳብ አስተያየት ካላችሁ እንዲሁም ደግሞ ማስተካከል ያለብኝ ነገር ካለ በኮሜንት ሴክሽን ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ከኔ ጋር ስለቆያችሁ በጣም ከልብ አመሰግናለሁ። ቀጣይ ቪዲዮ እስከመጣ በጣም